ሰላም ድካተይ ማዕረይ ከመና ሃትኩም ዳና ዲሃትኩም መጀመሪያ እንኳን አዲስ ዓመት ይበረን ጀተኩም እና ለማንተ ሰዓት ዝንግደ ይመስለናማ صراحة في لأن أخونا كم صدق على زين خايفون كنا أول هذا نسلك لا عرفت وهي عرفت قاعدة ميرم تام عرفت عرفت أنا ما عندكم أنا لما عندي سي قطعت على بتعرج على ليسي أو فيديو من هايلايت ساعة وني غطية إن لايك شير نكوركم استحارة قاعدة بليز سبسكرايب والله بيان السلسلة بتطلعني السلسلة بتطلعني تجارة لي Hi guys, thank you so much. So see you tomorrow. I went off now. guys مرة تعبانة والله متذكرة مرة تعبانة راسي كله شوفوا عيوني كيف صار so I went to sleep now because I don't to work today. A break. So thank you so much for coming. See you tomorrow. شكرا so happy new year أحلى سنة جديدة أحلامنا نسوي إيش بعربي إيش نقول بالعربي happy new year سنة جديدة مبروك سنة جديدة صح like this وكمان حطوا لي سبسكرايب لايك شير المشكلة أن أنا ما أعرف أقرأ عربي لو كنت أعرف أقرأ ما أعرف أقرأ بس أعرف أتكلم بس I don't reading I have speak but I can إيش يعني I can reading yeah I can reading can speak I can reading like this شو رأيك تكتبوا بالإنجليزي عشان نتكلم شوية إنجليزي ያኔ ነይ ባትሉኝ ኑሮ አይፈጠርም ነበር ስላል ሁለት ወቶች ታመሙብኝ በእኛ ሰበብ ነው ወታችን ልናጣት ነው እኛ ሀገሬ ነው ቤቴን ሽጬ የፈለግሽው ማረጋለሁ ትላለች አንዷ በቃ ታመሙ እኛ ነን ይሁን ሁሉ ነገር አደረጋት ጊዜ ማጅን 6 ዓመት ወደ ኋላ ነው መለሰ ወደ ኋላ ማለት ነው ከዛ በሰዓቱ 2 ሳምንት ምግብ አልበላው ወተት ስጠጣ ያስመልሰኛል ወሬ በቃ እህል አይደለም በቃ ጀር እንደዚህ አንጀቴ ከውስጤ ተጣበቀ በዛን ሰዓት ሚዲያ ላይ ወጥተሽ ብታወሪ የአረብ ሀገር ሴት ትሰጣለች እንዴት አረጋለች ግን እኔ ያንን ነገር ሳላስበው ቀርቼ ሳይሆን አሁን አንድ መያዝ ያለብሽ ሴት ልጅ ክቡር የሆነው ገንዘብ ብር ከሱ እንዴት ልደብቅ ይችላል ማለት እኔ ክቡር የሆነው ማንነቴ
የሰጠሁት ልጅ አሁን እንዴት ብዬ ነው ብር ልከለክለው የምችለው? ይሄን ነው የኔ ያሰብኩት። ከዛ በቃ እግዚአብሔርን ሰደብኩት። የእውነቴን ነው እግዚአብሔርን እንደ ሰው ነው የሰደብኩት። አንተ አለ እንዴ አለ ሰይጣን እኮ ነው የሚያሸንፍ። እንዴት እኔ እንዴት ብዬ እንዳመጣሁት ገንዘቡ አታውቅም ወይ? እንዴት ሊሄድ ሲነሳ ፓስፖርቱ እንዴት አይጠፋም? እንዴት ፕሌን አያመልጠው? ያኔ በቃ እብድ ነው የሆንኩት። ጓደኞቼ በጣም ግራ ገባቸው። ምን ያድርጉኝ? ከዛ በኋላ ሽንት ቤት ስገባ አብረውኝ ነው የሚገቡት። ትንሽ ላይ ምን ሆነች ነው በቃ ዋጋ የከፈለች። በዚሁ አጋጣሚ ማመስገን ስላለብኝ ሶሲ ትባላለች። 7,000 ብር ኢቨን አስቀምጭልኝ ብላ የሰጠችኝን ብር እሱ ሁሉ ወስዶ አንድ ቀን ጠይቃኝ አታውቅም። ታለቅስ ነበር። እኔ እንደዛ በመሆን አብረውኝ የሚሰሩ ልጆች ነበር መቀሌ የቀጠርኳቸው። እነሱ አሉ ሰው በቃ ምን ያድርግ? ግማሹ አያምንም። እሱ እንዴት ይሄን ያደርጋል አያደርግም። በቃ ሰው የሚለውን አሉ። ግን እኔ በመካከል ተጎዳ። አፍንጫዬ ላይ እንደ ጥቁር አይነት ነገር ማዲያት ወጣ በቅጽበት። በቃ ሌላ ሰው ሆንኩኝ። ራሴን እንዳላጠፋ አንድ ልጅ አለኝ። እሱ እናቴ ብሎ ይጠብቀኛል። እህቶቼን አጣለሁ። በጣም የሚያስጠላ ዲፕሬሽን ውስጥ 2 ሳምንት በቃ ከእግዚአብሔር ጋር ትግል። ውረድ በቃ ፍረድ። እንዴት እንዲህ ይሆናል? እኔ ማን ረድቶኝ ነው እዚህ የደረስኩ? እኔ ማን አግዞኝ ነው? እንዴት ነው የሆንኩት? ከዚህ ለመድረስ ስንት ዋጋ ከፍያለሁ፣ ስንት ሆኛለሁ። በቃ ፋይናሊ እንደ እንቅልፍ አይነት ነገር ወሰደኝ። ሲወስደኝ የሚገርምሽ ነገር ልጄን ምግብ እያበላሁት ከእጅ አምልጦኝ ሽንት ቤት ውስጥ ገብቶ ሞተ። ምንድን ነው ስል ይሄንን ማድረግ እችላለሁ አለኝ። የሆነ ድምፅ ሰማ። ከዛ ምንም ማድረግ አልችልም። ወይ ጌታ ወይ ይቅር በለኝ አልኩ። ደግሞ ድጋሚ እግዚአብሔር ወይ ይቅር በለኝ፣ እሺ ወሰድ በቃ እሺ። ከዚህ በኋላ እኔን የምትወደኝ ከሆነ ልጁን ብሩን ከውስጥ ያውጣል። አዲስ ህይወት ልጀምር። በቃ አዲስ ህይወት ልጀምር። ተንበረከኩኝ፣ ጸለይኩ። እግዚአብሔርን ይቅር በለኝ አልኩ። እባክህ ይቅር በለኝ፣ እሺ አጥፍቻለሁ በቃ አልኩኝ። እሪያል ልጄን ማጣት ብር እንኳን ይመጣል። ከዛ በኋላ ሳይት መነጽር ያደርጋል አውቀዋለሁ ምናምን። በሚገርምሽ ሁኔታ እንደዛ ጸልዬ እግዚአብሔርን ይቅር በለኝ ስነሳ ራሴን ሌላ ሰው ሆኖ ያለኝ ጠፋኝ። የልጁ ገጽታ ጠፋኝ። እንደ አዲስ ህይወት መጀመር አለብኝ ከዚህ በኋላ ብዬ ፀጉር ቤት እጄ ታጥቤ ጥፍሬን ተሰርቼ ቲክቶክ እንደገና ክሬት አድርጌ ቀምናመስ አልተወሰደባትም። እኔ ሚዲያ ላይ ያልወጣሁት በጣም የቶበር ወንድም አለኝ። ፎቶ ይፖሰት ይያዝ ምን አለን ተባለ። ግን ሀቢብ በዛን ሰዓት የሚመጣው ፊድባክ እኔን ነው ሰባብሮ የሚጥለኝ። ማንስ ጫላት እንዴት አታስቀምጥባት እንዴት እንደዚህ ምናምን ብለው እኔን ነው። ሁለተኛ ደግሞ በሙዚቃው የሚያውቁኝ እኔን ነው። ዓለም የሚያውቀኝ እኔን ነው እንጂ እሱ ማንም አያውቅም። ግን ለልጄ ያንን ቪዲዮ ማስቀመጥ አልፈልግም። ከሱ አልወለድኩት። ነገ ልጄ ያድጋል፣ ያስታውላል። እናቴ እንደዚህ አይነት እናት ናት እንዲለኝ አልፈልግም። ያደረኩት አንድ እናት በዚህ ማጋጣሚ ሰላም ትባላለች፣ ልታየው ትችላለች። አገኘች ነገር ላይ ያለቀስኩ ነው። ሌላ ሰው ነኝ። ቀጥሬ 3 ሰራተኛ ማሰራ ሰው ነኝ። ከዛ በላይ ብር ኢንካም ቆብ ምጥል ምታመን በምኖርበት ሰፈር ተወዳጅ ነኝ። አገኘችኝና ቤቲ ምንድን ነው ስትለኝ ምንም አላልኳት። እምባኛ ልጁ እዛ ጋር ያስተካከለልኝ ፋሚሊ ስልሽ በሰው ነው ያወቁት። ኦልሬዲ የሚገባ ብር አለ። ሲገባ ትኬት ስቆርጥ ቢዘውቼ ላይ ነው የሚገባ። ለዛ ነው ያወጣል። ስለዚህ ካፌሽን ሽጠሽ ብር አለ። ብር ይዣለሁ። ኦልሬዲ በዶላር ተቀይሮ ብሩ ይዣለሁ። ከዛ ፋይናሊ ልክ ስሄድ ቢያው ቤተሰቦቼ እናቴ እህቶቼ ምናምን ለማየት ነው የሚሄደው። ለ5 ቀን ነው የሚሄደው። ከዛ ሲሄድ ወደ ታክሲ ስገባ መጀመሪያው ሲሄድ የእሱን ፓስፖርት ይዤ እንዲሄድ ገፋፋኝ ማለት ነው። ከዛ እንዲህ ለምን የሰው ፓስፖርት ይዤ ሄዳለሁ ብዬ ድጋሚ ያስቀመጥኩለትና ሄዱ። ሲሄድ እንግዲህ ፍቅራችን የምንኖርበት አካባቢ ያውቃል። ምናልባት ይህን ሚዲያ ሊከታተሉ የሚያውቁ ሊኖሩ ይችላሉ። በጣም ብዙ ሰው ያውቀናል።
እኔም እዚህ ዱባይ ኔራ የሚባል ሰፈር ብዙ ሰው ያውቀኛል እና ለሰውም ያለው አመለካከት የሆነው ነገር ይዞት ይሄዳል የሚል ግምት አልነበረም። ከዛ ላይክ ሮብ የምመለስበት ቀን ነው እና ቀሰቀሰኝ። ሄጃለሁ ብሩን ትቼው ሄዱ። ቤት ትቼው ሄዱ። በዶላር ስለተቀየረ ብሩ ቤት ነው። ይዤ ትኬት ብቻ ነው የቆረጥኩት። 5 ሰዓት ይዣለሁ። 5 ሰዓት ይዣለሁ። ፎሎ ባንክ ብቻ ነው የሄድኩት እና ብሩ እዛው ቤት ነው ሁሉ ነገር እና እሱ ነው ያለ ቤት ውስጥ። ከዛ ላይክ ሮብ ልመለስ ውስጤ ብሩን ያስቀመጥኩበትን ቦርሳ ይዞ በፊቴ ጎሌ ነው አስታውሳለሁ። ቁጭ ብዬ ሻይ የጠጣሁ ሁል ብሎ ታየኝ ሲያልፍና ሆስፒታል ነበር ስልክ የደወልኩት። ሁሉ ነገር ታወቀኝ። ምንም የተፈጠረው ምን ምናምን ሲል አይ ተው ሰው ያላሰበው ማሳሰብ ነው፣ ግን የሆነ ነገር ውስጤ ታወቀኛል ስለው እንደ ነገሩ ሲያስጨንቀኝ መናገር አልፈለኩም። አንደኛ በጣም ስለምወደው እምነት ያሳጣሁት ይሆናል ማለት እምነት ያላመንኩት ይመስለዋል ብዬ ነገሩ ሸፋፈሩና ካልሄድኩኝ ስላቸው የሚገርምሽ ነገር ፍላይቴ ማታ ማለት ነው። ካልሄድኩ አልኳቸው እንዴት እችን ሰዓት መቆየት ያቅት እንዴት ሌላ ትኬት ይቆረጣል ሲሉ አሁን ትኬት ካልቆረጣችሁ አርባ ሀገር እኮ ደርሶ የመጣ ሰው ቆጣሽ ቦታችን እኮ በቃ ኖርማል እኮ አይደለች። እንዴት ሰው የሆነ 5 እና 6 ሰዓት ጠብቆ ለመሄድ ይሄን ነገር ይላል ምናምን ወንድሞች ማለት ነው። ከዛም እነሱ አሸነፉኝና ተውኩት። ስመጣ ግን የጠበቀኝ ነገር ምንድን ነው? ብሩን ይዞ እኔ በከበሩበት ሰዓት እሱ ወደ ኢትዮጵያ ወጣ። እኔ ልክ ዱባይ ስገባ 11 ሰዓት ከ45 ደቂቃ ነው። እሱ 10 ሰዓት ከምናምን ከዱባይ ወደ ኢትዮጵያ ወጣ። ስመጣ በሚገርምሽ ሁኔታ እኔ ብሩን ይዞ ሄዷል ሳይሆን ብር እዛ ቤት እንዳስቀመጥን ያየ ሰው ገሎታል። የኔ ሀሳብ የሴት ልጅ ልብ ምን እንደሆነ በቃ የሆነ ሰው ገሎት ነው እንጂ እንዴት ይሄን ያደርጋል? አንደኛ ሁለተኛ ምንም ነገር የለኝም። ካፍቴሪያውን የሸጥኩት እስከ ላይሰንሱ ነው። በቃ ራና ወይ ነው ገብቶሻል። እኔ ከዱባይ ካልወጣሁ ወረቀቴ ይበላሻል። ከዛ በኋላ ደግሞ የምሰራበትን ቤት ደግሞ ወደ 8,000 ድርሃም ተቀብዬ ለሰው አስተላልፌያለሁ። ሜዳ ላይ ከዛ ባላልቆም ስመጣ የለም የተገዛ ሻንጣ አለ፣ ልብሱ ከቁም ሳጥን አለ፣ ጫማው አለ። አሁን ምንድን ነው ያደረገው? ይሄ ልጅ ብር ይዞ ይሏል ሳይሆን ማን ገድሎ ጣለውና ከዛ ፖሊስ ጣቢያ ሄጄ ሳመለክት አንቺ ህጋዊ ሚስት አይደለሽም ወይ እናት ወይ ወንድም ካልሆነ ማመልከት አይቻልም፣ ጠፋብኝ ማለት አይቻልም። ከዛ እንደዛ ሲል አንድ ፖሊስ ለምኜ እሺ ከሀገር መውጣቱንና አለመውጣቱን ብቻ ፓስፖርት ኮፒ ስላለኝ ፕሊስ እች ብቻ አረጋግጥልኝ ስለው አይቶ ልክ 10 ሰዓት ከምናምን ከዱባይ ወደ ኢትዮጵያ እንደወጣ ነገር። ከዛ ሀቢባ አይኔ ውሃ ሞላ። መኪና ሊገጨኝ ነበረ። ጓደኛ አብራ ነበረች። ስቻለው መብራት ላይም በቃ የሚሄድበትን ሁሉ አላውቅም። በቃ ራሴን ሳት እንደ እብድ ማውራት ጀመሩ። በቃ ወረቀቴ ካፍቴሪያ ከአንዴ ከዛ ሁሉ ነገር ወርደሽ ዜሮ ማለት ነው ዜሮ። ከዛ ምንም አላልኩም። ቤት መጣው። ጓደኞች አሉ